ትዳር ውስጥ ያለ ችግር አይፈታም። ቁርጣችሁ ነው እኮ ምናልባት 70% ነው አይፈታም። ትኗኗረዋለህ። ለምሳሌ የዮኒ ሚስት ከከየ እንግዲህ ዛሬ የዮኒ ሚስት በበዓል ቀን እሱ እዚህ ጋር ያሳልፋል። እሷ ግን ቤት ነው እንዲያሳልፍ የምትፈልገው። በምንም ተአምር ሚዲያ ላይ እስካለ ድረስ ይሄ አይፈታም። ምንድነው የሚለው? ኮምፕሮማይዝ። የሚስትህንና የባልን የማይወደውን ነገር የሚያስከፋውን ነገር ማወቅ ነው እንጂ ሃኒ ስዊቲ ያነን የሽካሬ ምናምን እቺ ነጠላ ዜማ ናት። ስለዚህ በመስማማት ነው አብዛኛው የትዳር ቤት አይፈታም። ኖ አይፈታም። የትዳር ችግር አይፈታም። አብረህ ነው የምትኖረው። ደግሞ እናንተ ማትፈልጓት አንድ ነጥብ አለች። አቴንሽን ሃኒ እንደዚህ ሆኜ እኮ ዛሬ በእናት ያለቃ እንዲሁ ትራንስፖርት ሰሞኑን ሰልፍ ነው ምናምን ትያለሽ። ቀና ሳይል አይዞሽ ይሄ ጦርነት ሲያልፍ ይስተካከል ከነገርሽው ነገር በላይ የሱ ቀና አለ ማለት ቤቱን እየኝ። ወንዶች ባካችሁ አትደንዝዙ። ኢዋት ልጅ ሚስት ካንተ የሚፈልጉት አንተነትን ነው። እኛ ደግሞ ስንከላከል ነው እሷን ማግኘታችንን መናቀው። እነሱ ደግሞ ሲያገኙን እንደዚህ ፐርሰናሊ ለምሳሌ ሚስት እኮ በእናት ዮኒ ያስቸገርከኝ በቃ በእናት እስቲ ልረፍበት ውጣልኝ ካለች እኮ ተነስተህ እኮ ነው የምትወጣው። እሳት በእሳት ነው የምትኖረው። ውጣልኝ ማለት እቀፈኝ ማለት ነው። ይሄ ነው ማንገር አትራቀኝ በቃ ከበሽታው በላይ ከመድኃኒቱ በላይ አሁን ብለህ ባለቤቴ በቃ መድኃኒት ይዤልሽ እመጣለሁ አረፍ በይ እንደውም ስራ ማትስሪ ቴክ አዌይ አመጣለሁ። ይሄ እኮ ለወንድ የመጨረሻ ጥሩ ውሳኔ ነው። ለነሱ ግን አይደል። አንተ ግን የኛን ባህሪ እንዲሳወቅ እንዴት ነው ማለት አጠናዋ። ከዛ በኋላ በትዳር ኖርኳ። ከዛ በኋላ የኖርኩትና የማጠናው ነገር ትክክል ትዳር ውስጥ መብትና ግዴታ ይባላል። ግዴታ ነው። የውዴታ ግዴታ ነው። ይሄ የተለየ መብት አይሰጥም። በጣም የሴት መብት የወንድ መብት የሚባል አይደለም። በመጀመሪያ ደረጃ ወደ ትዳር የሚያስገባ የመጀመሪያው ምንድነው? ፍቅር፣ ስሜት፣ ኢሞሽናል አታችመንቱ ነው። እዛስ ከገባ በኋላ ነው እኮ። ሳትገባ በፊት እኮ ኮምፕሮማይዝ ትደራረጋለህ። ከገባ በኋላ ግን መብት የሚባል ነገር የለም። ለምሳሌ አንዳንዶቹ እንዴት ይገልጹታል? በጣም የተሳሳተ ወንድ ልጅ አብሲት ጥሎ እንጀራ ስለጋገረ ሚስት አይሆን። ይሄ ከተለምዶ አስተሳሰብ ነው እንጂ መብት የሚባል ነገር የለም። እዛ ውስጥ መተዛዘን። ብዙ ጊዜ ትዳር የሚመሰረተው በእምነት ላይ ነው። እምነት ደግሞ 3 ነገር ላይ ይመሰረታል። ፍቅር ላይ ይመሰረታል፣ ሰላም ላይ ይመሰረታል፣ እዝነት ላይ ይመሰረታል። ይሄ የፈጣሪ ቃል ነው። በቃ አሁን ከእምነት ነው የሚጀምረው ትዳር ውስጥ። ልክ አንዲት ሴት ወደ እኔ ስትመጣ እኔን ስታገባ ከኔ ጋር እምነቴን ነው የምታገባው። ልክ እሷን ሳገባት እምነቷንም ጭምር ነው፣ የፈጣሪ እምነቷም ጭምር ነው። እምነት ሲባል ፊት ለፊት እኔ እናንተ የምንተማመነው እምነትና የቺት ፓርቱ አይደለም። እምነት ራሱ ማለት ነው። በቃ ከዚች ሴት ጋር ወይም ከዚች ወንድ ጋር ረጅም ያስኬደኛል። ባል ሆኜ ሚስት ሆኜ ፈጣሪ ከሰጠን ልጅ